ያ ጀማዓ መንዙማ ነሽዳ ምናምን የሚባሉ ነገራቶች እስልምናን አይወክሉም። የነቢያችን ሰለላሁ ዐለይሂ ወሰለምና የሰሃቦች መንገድ አልነበሩም በፍጹም። አዲኑ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሃባ ኸላስ። ታላቁ ዓሊም ኢብኑል አልቀይም የተባሉት ምን ይላሉ? እስልምና ሃይማኖት ማለት አላህ እንዲህ ብሏል፣ መልእክተኛው እንዲህ ብሏል፣ እንዲሁም የነቢያችን ሰለላሁ ዐለይሂ ወሰለም ተማሪ የሆኑት የሰሃቦች ንግግር እነርሱ እንዲህ ብለዋል። ይህ ነው ዲን ማለት ሃይማኖት ማለት። እርሳቸው ያልተጠቀሙበትን የዳዕዋ መንገድ መጠቀም አይቻልም። ጠሪቀት ዳዕዋ ነውዕ ምን አንዋዕ አልዒባዳ ወልዒባዳ ተውቂፍያ ላ ዩእኸዙ ቢሃ ሐታ ነእኹዝ አልአዲላ ምን አልኪታብ ወሱና ወሚን ሱነት ነቢይ ዐለይሂ ሰላቱ ወሰላም وسنة الصحابة رضوان الله عليهم. قال النبي عليه الصلاة والسلام عليكم بسنتي وسنة الخلفاء الراشدين. يدعوا كهد كنبياتنا صلى الله عليه وسلم إننا كصحابوشنا يميزوا براساتنا يدعوا كهد فترة أنتن مالت عنشلم. نبياتنا صلى الله عليه وسلم دعواتهم سيادرقوا ينبروا تنديتنا كج بلو صحابوشنا الله انديه بلو ليالو يستمروا نبر دبي يدبان نبرم يستمروا እንዲሁም በየጨፈሩ እንዲህ እያሉ ላ አላህ እንዲህ ብሏል። በስነ ስርዓት የአላህን ቃል እያወሳቸው ነው ስታስተምሩ። እድዑ ረበኩም ተደርዐን ወኹፍያ ዱዓ ስታደርጉ እንኳን እንዲሁም ዳዕዋ ስታደርጉ ለሰዎች ስታስተምሩ የአላህን ቃል ስታወሱ ዝቅ ብላችሁ ተናንሳችሁ የመልእክተኛውንም ቃል እንዲሁ ጭራሽ ድብ እየደቡ ጫቱ ጥር አድርጉና አላሁመ ሰሊ ዐላ ሙሐመድ ምንድነው ስትለው የነቢዩ ሙሐባ ውስጤን አቃጥሎኝ ይላል። ኧረ የነቢይ ሰለላሁ ዐለይሂ ወሰለም ውዴታ ውስጥህን ቢያቃጥለው የነቢያችንን ሰለላሁ ዐለይሂ ወሰለምን ያስተምህሩ መንገድ ትይዝ ነበር። የአላህን ቃል ትሸመድዳለህ፣ የነቢያችንን ቃል ትሸመድዳለህ። ከዚያም በኋላ ለቀጣዩ ትውልድ ያን ታወርሳለህ። ነገር ግን ጫት እየቃምክ እንዲህ ድብ እየደበደብክ ራስህንም አደንዝዘህ ቀጣይ ትውልድ እንዲሁ ለማደንዘዝ ድብ የመች ትውልድ ለመፍጠር ሱፊዮችና አህባሽ እነዚህ ጭራሽ ፈጽሞ እስላምን አይወክሉም። ተግባራቶቻቸውም እንዲሁ የድብ መደብደብ ጫት መቃም አጠቃላይ እንዲሁ እስላምን አይወክልም። ተጠንቀቋቸው ሙስሊሞች። እነዚህ ፈጽሞ ላ ዩመሲሉነ አልእስላም አበደን በፍጹም እስላምን አይወክሉም። ግልጽ ነው አይደለ? ለቀጣይ ትውልድ ቁርአንና ሐዲስን አውርሱት። ድብ መደብደብን አታውርሱት። ጫት መቃምን አታውርሱት። ሰላም አለይኩም።